ዓርብ መዓልት በ3 ሰዓት የእናታችን የድንግል ማርያም ሐዘን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም በእግዚአብሔር ፍቅር አንድነት የንጽሕት ድንግል ማርያም ልመናዋ ክብሯም ከእኛ ጋር ለዘላለሙ በእውነት ይደርብንና ስለ ልጇ መሰቀልና ወደ መቃብር መውረድ በከበረች በትንሣኤው ቀን በተነሳ ጊዜ ሄዳ ሥጋውን ባለማግኘቷ ስላለቀሰችው ለቅሶና ስለ ክብሯ የብህንሳው ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳኔ ነው። ወዳጆቼ ሆይ የአባቶቻችን አለቃ ያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጇ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆቿ ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ቦታ ይዛ ላልተሰደደችባቸው ልጆቿ ራሔል የምታለቅስ ከሆነ ከአገር አገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካሙ ጽሕም ሽማግሌ ያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰዱት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ማርያም ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል እናታችን ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ማርያም ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞች ሆይ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ማርያም ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበር። የራሱን ልብስ ግን እርስ በርሳቸው ተካፈሉት። ዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። ያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበር። ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩሽ ጊዜ በመላእክት መካከል ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቀ ካህናትም ያሰቃዩታል፣ ያቃልሉታል። ድንግል ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀመጥሽ? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል፣ አንድስ እንኳን ወደ እርሱ የሚቀርብ የለም። የሐና ርግብ እመቤቴ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው ነበረ። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ፣ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለለውጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወዮ። ልጄ ሆይ ስለ ኃያላን እስራኤል ሞት ካረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገሥጽህም አልተቻለኝም። ዛሬ ወደ እኔ ወሬህ እስከ መጣ ድረስ ወጥተህ እስከምትገባ አንዲት ሰዓት እንኳን አላመንኩም። ልጄ ሆይ ለሐዘኔ ሁሉ ጥንት ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም።
በፈራጁም ፊት አልቆምም። ሌባውን ራሱን ሲቆርጡት ሽፍታውን የሚገሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራንዮን አላየሁትም። የጎልጎታንም ቦታ አላውቀውም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየሁም። በፍርድ አደባባይም ከቶ ለዘላለም አልቆምኩም። እኔም በዮሐንስ ቤት ነበርኩ። ልጄ ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከኔ ላይ ነጻነቴን አስወገድክ። ስለ ልደትህ በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣልኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ ሀገራችን እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ለቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ የመከራ ወሬ በመጣበት ጊዜ ድንግል እመቤታችን ይህን ለቅሶ ታለቅስ ነበር። ከእርሷ ጋር ይሄዱ ዘንድ ከንጹሐን ሐዋርያት አንዱን ፈለገች፣ አላገኘችም። አይሁድን ከመፍራት የተነሳ ሁሉም ትተውት ሸሽተዋልና። ከእርሷ ጋር ይሄድ ዘንድ ስለ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ክዶ አላውቀውም አለ። ሄደውም ተሸሽጓል አሏት። ዳግመኛ ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙት ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገችው። እርሱስ ወደ ከተማ አብሮት አልመጣም አሏት። እንደዚሁ ቶማስም ሸሽቶ ሄደ። ስለ በርተሎሜዎስም ጠየቀች። እርሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች። እርሱም የፋናዎቹን ውጋገን መብራቶችን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች። አንድ ጊዜ እንኳን እንዳልቆመ ነገሯት። ስለ ማቴዎስም መረመረች። እርሱም ግብር ስለሚቀበላቸው አይሁድንና የካህናት አለቆችን እጅግ ስለፈራ እነርሱም ስለሚጠሉት በሌሊት በጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች። አብሮ ወደ ቀራንዮ ወደ ጎልጎታ ከሄደው ከዮሐንስ በቀር አንድም አላገኘችም። ድንግልም ከልጇ ደቀ መዛሙርቶች ከዮሐንስ በቀር አንድስ እንኳን ባለማግኘቷ እንደገና ዳግም ወደ ጽኑ ልቅሶና ሐዘን ተመለሰች። እንዲህ እያለችም አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞች ሸሹ፣ ትተውም ተሸሸጉ። አባቴ ጴጥሮስ ሆይ ጌታ እንዳትክድ ሁል ቀን እጠራጠርህ ነበር። ስለ እርሱ ወርቅ ብር አልሰጠህ፣ ለምን ጌታህን ፈጥነህ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጠህም፣ መምህርና ጌታህንም ዛሬ ለምን ካድከው? ስለ እርሱ ምንም አልሰጠህም፣ ወንድ ልጁንም ቢሆን ወይም ሴት ልጁን። ጴጥሮስ ሆይ ስለ እርሱ ወንድም ወይም ወዳጅ አልሰጠህም፣ ልጄን ለምን ካድከው? በዚህ ሁሉ ልብህ ለምን ቀላል ሆነ? ጴጥሮስ ሆይ እስከ ፈራህና ፈጥነህ እስከ ካድክ ድረስ ለእኔ ነው ትል ዘንድ በድጋሚ ሌላ መስቀል አላየህ፣ እንደ ብረትም የተሳለ አንደበት ሰጥቶህ ነበር። ጴጥሮስ ሆይ አንተስ ያለ እሳትና ያለ እንጥረኛም ፈጽሞ አቀለጥከው። ጴጥሮስ ሆይ ከሰው ሁሉ ለገጽ ግርማ ሰጥተህ ነበር። ብርሃናቸው የማይጠፋ ዓይኖችን የሰጠ ሲሆን ስለ ጌታህ እንዲህ ጥፊ ትቀበል ዘንድ ዛሬ አልታገስክም። ጴጥሮስ ሆይ የመንግሥተ ሰማያት መክፈቻ የሰጠህን ልጄን በካድከው ጊዜ ያራራህም፣ በሊቀ ካህናቱም ግቢ አልታገስክም። በእርሱም ፈንታም ለዓለም ሁሉ የታመነ ጠባቂ አድርጎ ሾመህ። ጴጥሮስ ሆይ ስለ ጌታ አንድ ጊዜ እንኳን ጥቂት መከራን አልተቀበልክም። ጴጥሮስ ሆይ ለዓለም ሁሉ አባት ትሆን ዘንድ ሾመህ። አንተ ግን ለልጄ ወንድማማችነትን ፍቅር አላደረግክም። ጴጥሮስ ሆይ አምላካዊ እጁን በራስህ ላይ ጫነ። አንተ ግን ከመካድ በፊት ዛሬ በራስህ ላይ የሾህ አክሊል ይጭኑብህ ዘንድ አልፈቀድክም። ጴጥሮስ ሆይ ልጄ ለአንተ ወዳጅህ እንጂ እንደ ጌታህ እንዳልሆነ አስብ። ልጄ እንደዚህ ትክድ ዘንድ ለአንተ አግባብ አይደለም። ጴጥሮስ ሆይ ከእኛ ጋር ይህን ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ኖሮ ወደ እርሱ ወደ ሄሮድስ ቢጎትቱህ፣ በግብፅ ምድርም ከእኛ ጋር መከራ ተቀባይ ብትሆን እንደ እርሱ መታገስ ባልቻልክ ነበር እንጃ። አባቴ ጻድቁ ዮሴፍ ሆይ በአጥንቶች ላይ የሰማይ ጠል ይውረድ፣ ነፍስም ዕፀ ሕይወትን ትመገብ። ከእኛ ጋር ታግሰ መከራን ስለ ተቀበልክ እንደ ጴጥሮስ ልጄን አልካድከውምና። ጴጥሮስ ሆይ ፍርድ አደባባይ አልወሰዱህም፣ በባለሥልጣኖች ፊት አላቆሙም። ፈጥነህ ጌታህን ካድከው።
እናታችን ድንግል ማርያም በዮሐንስ ቤት እንዲህ ስታለቅስ ሳለ ዮሐንስ እያለቀሰ መጣ። እርሷም እያለቀሰች አገኛት። ድንግል እመቤታችን ዮሐንስም ስለ ጌታችን ኢየሱስ ክርስቶስ እርስ በርሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስም ድንግል እናቴ ሆይ ጌታችንን ጴጥሮስ ስለ ካደው አታልቅሽ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። በራት ጊዜ ጴጥሮስ ሆይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቼዋለሁና፣ ጴጥሮስም እንደዚህ በአንተ ላይ ይደረግ ዘንድ አይገባም፣ ጌታዬ ፈጣሪም እስከ ዘላለሙ ድረስ አልክድህም፣ መሞት ይሻለኛል፣ እንደዚህም በእኔ ላይ አይሆንም፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ። ከዚህ ቀደምም መምህራችን ጌታ መምህሬ ጴጥሮስን 3 ጊዜ ሲገሥጸው ሰምቻለሁ። ሰይጣን ባላጋራዬ ወግድ ከኋላዬ እንቅፋት ሆነህብኛልና ሰው ሰውኛውን እንጂ እግዚአብሔርን አታስብም አለው። አሁንም እመቤቴ እናቴ ሆይ ስለ አባቴ ጴጥሮስ መካድ አታልቅሺ፣ ለኃጢአተኞች ሁሉ ለንስሐ ምሳሌ ነውና። በቃሉ ያመነውን የጌታችንን ቃል አስተባብሎ ነበርና። በሐዘኗ የሚገኝ በረከት ከዓይኗ የፈሰሰም በውሃ ጸጋ ለዘላለሙ ከእኛ ጋር ይኑር አሜን።